ልጆች እዚያ ታለየ ዛፎቹ ፍሬ ባይኖራቸው ፍሬያቸው ባይበላም ቅጠላቸው እንኳን ሰላማዊነት ያመጣል። ቅጠላቸው ከፀሐይ ከለላ ይሆነናል። እኛ ግን የኢየሱስ ክርስቶስ እውነተኛ ልጆች ሆነን የታለ ክርስቲያናዊ መንገዳችን ክርስቶሳዊ ስለዚህ የተገለጠውን ጌታ ስናምን የተገለጠውን ጌታ ኢየሱስ ክርስቶስን እንወዳለን ስንል እንዴት ነው መውደዳችን? በመከባበራችን፣ መልካም ነገር በመናገራችን፣ በአንደበታችን፣ በኑሮ ዘይቤያችን፣ በመውጣት በመግባታችን እግዚአብሔርን ደስ የሚያሰኝ ሥራ መስራት በተሾምንበት ወንበር ያሻንን የምናደርግበት እንዳይሆን ባለንበት አገልግሎት በተሰጠን ኃላፊነት ሁሉ በእውነተኛው መንገድ በእውነተኛው ሥርዓት የምንጓዝ ያ ከሆነ ነው የተገለጠው ጌታ በልባችንም ይገለጣል፣ በሕይወታችን መገለጥ አለበት። በሥጋ ማርያም የተገለጠው ጌታ በንግግራችን ብቻ አይደለም የሚገለጠው፣ በሕይወታችን በኑሯችን በእያንዳንዱ ጉዳያችን ኢየሱስ ክርስቶስን መግለጥ የእኛ ሥራ ነው። ከዓለም ሥራው ይህ ነው። ኢየሱስ ክርስቶስን በሕይወት መግለጥ ያሳየውን ጉዞ ያደረገው መልካም ነገር መግለጽ ከመናገር ሆኖ አግኝተነው ከሆነ እኛ የትም ቦታ የእነሱንም የእኛንም አስቀድመን የምንሰብከው የምናስተምረው ኢየሱስ ክርስቶስን መግለጥ ግዴታችን ነው። ይህን ካደረግ ነገሮች ይስተካከሉልናል፣ ስራችን ይባረካል፣ ኑሯችን ሕይወታችን በሙሉ ይባረካል። ለዚህ የመገለጥ ወራት የመታየት ወራት የሚለው አሁን አስቀድሞ በጆሮአችን በቃል ያየነው ወይም የሰማነው በዓይናችን ተመልክተነዋል። ቸሩ አምላክ በሕይወታችን ለዘላለም አብሮን ይኖር፣ መንገዳችን የተሳካ ያደርግልን። በመገለጡ እኛም ተገልጠን እርሱን የምንገልጥና ስለ እሱ ምስክሮች የምንሆን ያድርገን። የሁላችን ፍጻሜ እግዚአብሔር ያሳምርልን። ይቆየን። ለመምህራችን ቃለ ሕይወት ያሰማልን። አመስግኑት እግዚአብሔር። ምን ልብላችሁ እሴተ ማርያም የተባለው አንድ እናት ከዛሬ 60 ዓመት በፊት ነው የሚለው የአንደኛ ክፍል ተማሪ ሆኜ የተሳልኩት ስላችሁ ነበረ። አንድ ክፍል ዳቦና 5000 ብር ከዛሬ 60 ዓመት በፊት ከወርድ የሰጠ እግዚአብሔር ለእጅ ለታክሶኝ የተሳሉት ስለት 5000 ብርና ቢፈራ ቆይቶ በመካከላችሁ ተገኝቻለሁ። ይህንን ስለት የሰማች የእናንተን ስለት ተስማ ወላዲተ አምላክ አመስግኑልኝ ብለዋል። አመስግኑላቸው። እንዲሁ አንድ እናት ተልኬ ነው ብሎ ኃይለ ገብርኤል እና ወለተ ማርያም የተባሉ ሰዎች ልከው ብለው ስለት ነው
5,000 ብር ይዘው መጥተዋል። የእኛን ስለት የሰማች ድንግል ማርያም እናንተን ስለታቸውን ተስማ አመስግኑልን ብለዋል። እልል ብላችሁ አመስግኑላቸው። ዝማሬ እንዘምራለን። እንዲሁ ትምህርቱ ይቀጥላል። የቃል ኪዳኑ ታቦት ከመንበረ ክብሩ ወጥቶ ሁላችንም እየባረከን ነው። ለዚህ ዕለት ያደረሰን አምላክ በእውነት ምስጋና ይገባዋል። አመስግኑት እልል ብላችሁ። ዝማሬ እንዘምርና እንመለሳለን። ወደ ወንድማችን ዘማሪ ዲያቆን ደረጀ ማይደረ መለኮት ማርያም ብዙኃን ማርያም My
አሁን ደስ ይላል አሁን ደስ እኔስ ማርያምን ወዳታለሁ እኔስ ድንግልን ወዳታለሁ ወዳታለሁ አማላጄ እላታለሁ እናቴ ነሽ እላታለሁ አዘኝቷ እላታለሁ እኔስ ድንግልን ወዳታለሁ። እስከምትወዷት እያላችሁ አመስግኑ። የምትወዷት እልል በሉ፣ የምትወዷት አመስግኑ። አሌ በል ሃሌ ሃሌ በሉ አሌ በል ሃሌ ሃሌ አሌ በል ሃሌ። ስለ ዝማሬው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እዚህ አካባቢ ሰፋ አድርጉላቸው። እዚህ አካባቢ ሰፋ አድርጉላቸው። አገልጋዮች በስተቀር ከአባቶችና ከአገልጋዮች በስተቀር እዚህ አካባቢ ቦታውን ሰፋ አድርጉልን። ቦታውን ሰፋ አድርጉ።